أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين القائل: كل نفس ذائقة الموت. الحمد لله الذي قسم بالموت رقاب الجبابرة، وكسر به ظهور الأكاسرة، وكسر به آمال القياسرة الذين كانت قلوبهم عن ذكر الموت نافرة، حتى جاءهم الموت فأرداهم في الحافرة. فانظر هل تحس منهم من أحد أو تسمع لهم ركزا. والصلاة والسلام على ذي المعجزات الظاهرة والآيات الباهرة، سيدنا وإمامنا محمد القائل: أكثروا من ذكر هاذم اللذات، وعلى آله ومن تبعهم بإحسان إلى يوم الدين. أما بعد، يا قوم، سلام الله عليكم ورحمته وبركاته. أهلا ومرحبا مع سلسلة دار الآخرة. سلا يوم القيامة، سلا قطايو ألم، سلا من نورابتي تمرت كفل إن كان الله سبحانه وتعالى أجنانين لالو. ዛሬ የመጀመሪያውን የአኺራን ጉዞ የመጨረሻው ጉዞ ሞት በሚል ርዕስ እንነጋገራለን። ስለ ሞት እንዳሳለን። ነዓም፣ ሞት ድንገት የሚመጣብን ሆኖ አብዛኛዎቻችን ተዘናክተናል። የሰው ልጅ በህይወቱ ውስጥ ብዙ ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለሕክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ቦርሳዎችን፣ ሞባይል አንጠልጥለን ወጠን እኛን አንጠልጥለውን ተሸክመውን ሊመለሱ ይችላል። ሱብሃንአላህ። ሞት ድንገት የሚመጣ እንግዳ ነው። ልብሶቻችንን ለብሰን ወጠን ምናልባት ጀናዛ የሚያጠብሰው ሊያወልቀው ይችላል። አብዛኞቻችን ከዚህ ጉዞ ተዘናግተናል። እስኪ እኔንም እናንተንም ይሄን እንግዳ እንድንጠባበቀው ላስታውስ ነው የዛሬው ፕሮግራም ዓላማ ኢንሻአላህ። አላህ አስአሉ ተይሲራ ወተውፊቅ ወልኢኽላስ። ሞት አላህ Subhanahu Wa Ta'ala ፈቃዱ ከሆነ 4-5 ነጥቦችን እንዳሳለን። አንደኛ ማ هو الموت؟ ሞት ምንድነው? ምንነቱ ምንድነው? በአላህ ፍቃድ እንዳሳለን። ሁለተኛ ሐቂቀቱ ዱንያ፣ ሞትን ጋርዳን ያለችው እቺ ዱንያ ትክክለኛ ማንነቷ ምንድነው? በአላህ ፍቃድ እናያለን። ሶስተኛ الاستعداد للموت፣ ሞት የሚመጣ የግድ ከሆነ ዝግጅት ያስፈልገዋል። ሶስተኛ ለሞት መዘጋጀት። አራተኛ ከሞትም በኋላ የምንገባበት ቀብር የሚባል አለ፣ የቀብር ህይወት፣ ሐያቱል ቀብር፣ እሱን እንዳሳለን። አምስተኛ كيف ننجو من عذاب القبر፣ ከቀብር ቅጣት እንዴት እንድናለን፣ እሱን እናያለን። ስድስተኛ الرجاء برحمة الله። እንግዲህ የሞት ወሬ ያስፈራል። በአላህ ላይ ተስፋ እንድናደርግ ደግሞ ረጃ፣ ተስፋ በሚል ርዕስ ወደ መጨረሻው እንዳሳለን። طبعا ስለ ሞት ማውራት አስፈሪ ርዕስ ስለመሆኑ ጥርጥር የለውም። ነገር ግን ይህ ፍርሃት ነገ መልካምን ነገር የሚወልድልን ስለሆነ الدنيا ላይ መፍራታችን ለጥንቃቄ ይረዳናል። አላህ Subhanahu Wa Ta'ala ሐዲስ አልቁድሲ ላይ እንድንፈራው ሲያዘምን ይላል: وعزتي وجلالي لا أجمع على عبدي أمنين ولا خوفين። በልቅናዬ በክብሬ ይሁንብኝ እኔ በባሪያዬ ላይ ሁለት መፍራትን ወይም ሁለት ሰላም መሆንን አላደርግለትም። فإن آمنني في الدنيا، በዱንያ ላይ ካመነኝ ሰላም ከሆነ አኺራን ሳይፈራ ከኖረ خوفته يوم القيامة، يوم القيامة የሚፈራው ነገር ይገጥመዋል። وإن خافني في الدنيا، الدنيا ላይ ግን ከፈራኝ ከተጠነቀቀኝ አመንته يوم القيامة، አኺራ ላይ አማን ሰላም አደርገዋለሁ ይላል። ولمن خاف مقام ربه جنتان، ከአላህ ጋር ቆሞ መገናኘትን የፈራ ሰው ለሱ ሁለት ጀነት አዘጋጅተንለታል ይላል አላህ Subhanahu Wa Ta'ala። ከተዘጋጀላቸው ሰዎች አላህ ያደርገን። يقول أنا أهل الجنة، الدنيا ላይ ፈርተው በመሄዳቸው አኺራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል። የጀነት ሰዎች አንዱ ካንዱ ጋር ቁጭ ብሎ ያወራ ይሄ ኖሬ ይለዋወጣሉ። ምን ይላሉ? ኢና ኩና ቀብሉ
في أهلنا مشفقين እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኺራ ነገር ያስፈራን ያስጨንቀን ነበር ታዲያ ውጤታቸው ምን ሆነ فمن الله علينا الله በእኛ ላይ ጸጋውን ዋለ ووقانا عذاب السموم አሳማሚውን ቅጣት አላህ ጠበቀን ይላሉ ዱንያ ላይ ፈሩ አኺራ ላይ ሰላም ጠበቃቸው ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል ሞትም ማስታወሳችን ትልቅ ጠቀሜታ አለው ነብያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል من خاف أدلج የፈራ ሰው በማለዳ በሌሊት ይነሳል ومن أدلج بلغ المنزل ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ ይሄን የተናገሩበት ለአረቢያዊ ህዝብ የተናገሩት ሐዲስ ነው በተለይ ሐዲስ በተነገረበት ዘመን የነበሩ ሰሃቦች የዚህን ሐዲስ ትልቅነት ይረዳሉ من خاف أدلج ሰሃቦቹ እንደሚታወቀው የሚኖሩበት የአረባዊ ክልል በጣም ሙቀት ነው በተለይ ከዙሁር እስከ ዓሱር ባለው ሰዓት ላይ መንቀሳቀስ አይቻልም ስለዚህ በዙሁር እስከ ዓሱር ያለውን ሙቀት የፈራ من خاف أدلج በሌሊት ይነሳል ከሱብሒ በፊት ተነስቶ ጉዞ ይጀምራል እንዲህ ካደረገሳ بلغ المنزل ፀሐይ ሳይመታው ቤቱ ይደርሳል ስለዚህ አሁንም አላህን የፈራ አኺራን የፈራ በጧት ይተውበታል ከወንጀል ቶሎ ይርቃል من خاف أدلج ለዝግጅት ይረዳናል መፍራታችን የትምህርታችን ዋናው ርዕስ ሞት ምን ማለት ነው ሞት الموت هو انفصام الروح عن الجسد አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል الروح ግን ታዲያ ምን ማለት ነው ሩህ ነብያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን ይሁዶች አንዴ መጡና ነብያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነብዩን ሶስት ጥያቄ ጠየቋቸው ሶስት ጥያቄ የሁለቱም መልስ ያቆታል የሶስተኛው ነው ማያቆት አንደኛ እነዛ ዋሻውስ ገብተው ለብዙ አመት ስለተኙ ወጣቶች ታሪክ ንገረን ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉስ ታሪክ ንገረን ሶስተኛ አን الروح ስለ ሩህ ንገረን አሏቸው የሁለቱም መልስ ያቆታል አላህ ቁርአን አወረደና አስሐቡል ከህፍ ናቸው ነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ ስለ ዙልቀርነይን ነው ደግሞ የጠየቁት ምስራቁንም ምዕራቡንም ስለ ገዛ ንጉስ ويسألونك عن ذي القرنين ስለ ዙልቀርነይን ይጠይቁሃል እንዲህ ብለ ተርክላቸው ሲል አላህ መልስ ሰጠ ሶስተኛ የጠየቁት ግን እነሱም መልስ እንደሌለው ያውቃሉ ويسألونك عن الروح ስለ ሩህ ይጠይቁሃል قل الروح من امر ربي የጌታዬ ጉዳይ ነው በላቸው አምሩላህ عجيب የሩህ ሚስጥር ማንም የሚያውቀው የለም እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል ሞት ይባላል يقول إمام ابن القيم كتاب روح ميبال كتاب الله إمام ابن القيم الساعة روح سيابرار من إلالو روح مالت كالجسد لكن دا أكلنات نوراني بايون برهان موينات خفيف كاللالنات متحرك متنكساكسنات ينفذ في كل أعضاء الجسد بأكل هلو يتسرعجنات إلالو ابن القيم عليه رحمة الله تادي يهمن نتعطل ألم ماله همم ماله يهمم سكرة الموت يطار موت يموت سكار من لون يسولج كما تطل يسكر يچلال كهمم ليسكر يچلال كدستا ليسكر يچلال كموتم يسكرال موت راس يون السكرة አለው ራስንም የሚያስት ነብዩ الله موسى عليه السلام ስለሞት ሲጠየቁ ምን አሉ ሞት እኮ ሰክረቱል መውት የሞት ስካር ማለት ጣራ ሞት ማለት አሉ አንዲትም በግ ከነ ህይወቷ ያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት የዛኔ ያህል ነው ይላሉ ሩህ ከጀሰድ ጋር የምታደርገው መነጣጠል ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይድ ወለድ አደም አሚሩል አንቢያ ወልሙርሰሊን ነብያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው سكرات يازاتشو من قالوا لا إله إلا الله إن للموت لسكرات
موت كباد سكار اللوال موت وجاءت سكرة الموت بالحق ذلك ما كنت منه تحيد برقد عرموت ودان تمتع يه أنتم ستششو ينبرونه ذلك ما كنت منه تحيد ذلك ما كنت منه تهرب ذلك ما كنت منه تخاف ስትሸሸው የነበረው ሲረብህ እንዳትሞት ትመገባለህ ሲያምህ ትታከማለህ መጣብህ አሁን ይለናል አላሁ ሱብሓነሁ ወተዓላ አቡበክር ስዲቅ ረዲየላሁ ተዓላ አን ታላቁ ሰሐባ አቡበክር ሞት አፋፍ ላይ ሆነው ጣረ ሞት ውስጥ ሲገቡ ከጥጋቸው የነብዩ ተወዳጇ ሚስት እናታችን አኢሻ ከጎን ቁጭ ብላለች አባቷ እንደዛ ጣረሞት ውስጥ ሲገባ ስታይ ግጥም እንዲህ ስትል ገጠመች ለዓምሩከ ማ يغني الثراء عن الفتى اذا حشرجت يوما وضاق بها الصدر አለች አይ ለአንድ ሰው ንብረቱ ምን ይጠቅመዋል ሩህ ጉሮሮ ላይ የደረሰች ጊዜ ስትል ገጠመች አቡበክር ስዲቅ ምን አሏት بل قولي ما قال الله يعلون التيم اندي وجاءت سكرة الموت بالحق ذلك ما كنت منه تحيد يتعرموت ودان تمتع يهم أنت ستششو ينبرونه موت يمتعل موت يجزيو قدبو يتوسننو الله سبحانه وتعالى يهن سورة النوح ليس عبرار لن إن أجل الله إذا جاء لا يؤخر لو كنتم تعلمون يا الله جزي قدبكو كمتا أي زقيم متاقو كون إلى بل سورة لي الله سيستوس من إلال ولكل أمة أجل لأيان داندو هزب يجزي قدبالو فإذا جاء أجلهم يدمي جزي قدبو سمتا لا يستأخرون ساعة ولا يستقدمون لساعتات كوا ساعة ساعة ميلو بعربية كوانكوا لحظة من الزمن يجزي قدبنكوا أي قيوم لحظة ينشرف تعالنكوا أي قيوم لا يستأخرون ساعة ولا يستقدمون ودفيتم ودوهالا مالتي اللم يجزي وقدب كمتا دنجتي متال بتعم يقرماتشو بزمناتشن عندو التات مكينا سنستو هدال ترافيك مبراتم كأي برانا قومالو يهو التات قوما ልክ ወዲያውን ቢጫ በራ ተንቀሳቀስ አረንጓዴ በራ ህድሚል ይሄ ወጣት ግን መንገድ ዘግቶ እንደቆመ ነው ትራፊኩ ይነፋል ፍሽካ አልተንቀሳቀሰም ሌሎች መኪኖች ከኋላ ክላክስ ያደርጋሉ አልተንቀሳቀሰም መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዝቻ አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር ያ አላህ የጊዜ ገደቡ ከመጣ መዘግየት የለም ዝግጅት ያስፈልገናል المكان معروف ጊዜው እንደታወቀው ቦታውም የታወቀ ነው እምንሞትበት ቦታ አላህ ሲያስታውስ ምን ይለናል اينما تكونوا يدرككم الموت የትም ቦታ ብትሆኑ ሞት ይደርስባችኋል የትም ቦታ ሞት ያገኘናል እምንሞትበት ቦታ አላህ ያወቀው ያስቀመጠው ነው አንዴ ነብዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ ያለ አንድ እንግዳ ገባ ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ ከዛም ከእሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነብዩላህ ሱለይማንን ጠየቃቸው ያ ነብይ አላህ አንተ አላህ ነብይ ይህ ሰው ማን ነው አስተያየቱ ደስ አላለኝም በጣም አተኩሮ ተመለከተኝ ይሳላቸው ነብዩላህ ሱለይማን ምን አሉት هذا ملك الموت ይህኮ የሞት መላእክት ነው አሉት ደነገጠ ተከብሎ ማየቱ አስፈራው ምን አለችው ያ ነብይ አላህ እንሹዱከ አላህ በአላህ ይሁንብህ አሁን ንፋስን ዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ ሩቅ ቦታ ላከኝ አላቸው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበር غدوها شهر ورواحها شهر ይዛን ያህል ትጓዝ ነበር ሸኙት ይሄን ሰው ህንድ ሀገር ወስደው ጣሉት ጧት ነበረ የመለከል ሞት መጥቶ ይሄን ሰው ያየው በበነጋው ጧት ሲመጣ መለከል ሞት ወደ ነብዩላህ ሱለይማን ጠየቁት አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው
አቤቱታ አቅርቦብሃል አሉት መለከል መውቱ ምን አለ والله በጣም ገርሞኝ ነው አላቸው ምነዋ አላህ Subhanahu Wa Ta'ala ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበር አንተ ጋር ሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበርኩ ተገርሜ ያየሁት ለዛ ነው ህንድም ሀገር ከሰዓት ሰህድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር ሩሑን ይዤው መጣው لا إله إلا الله قل بلاچو أنت محمد إن الموت الذي تفرون منه يا متششوت موت فإنه ملاقيكم يا ገኛችኋል የትም ቦታ አንሄድ ቦታው የታወቀ ነው አንድ ሰፈር ላይ ወባ በሽታ ገባ ወባ ሲገባ አንድ ወጣት ከዚህ ድናለው ብሎ አገር ለቅቄ ሄዳለሁ አለ አባትም ምን አሉት ያ ቡነየ እጅሊስ ማዓና እኛ ጋር ቁጭ በል يصيبك ما يصيبنا ሚያገኘን ችግር ያገኛል ጥለህና ትድባካ አሉት በጭራሽ አለ ተሳፈረና ተንቀሳቀሰ መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው እዛው ላይ ሞተ አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው በጣም አዘኑና እችን ስንኝ ቋጠሩ راح يبغي نجوة من هلاك فهلك والمنايا راصدات للفتى حيث ثلك كل شيء قاتل حين تلقى أجلك راح يبغي نجوة من هلاك فهلك سلام هنا لو كموت دنا لو بلو لجهد فهلك جن موت والمنايا موتكو راصدات للفتى حيث سلك لعند سو يتم بوتا بهد موت تكتاتلوت ነው የሚመጣ ይጠብቀዋል ቆሞ كل شيء قاتل ሁሉ ነገር ላንተ ገዳይ ይሆናል حين تلقى أجلك አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው ወድቀህ ትሞታለህ ተጋጭተህ ትሞታለህ ሁሉም ነገር ገዳይ ነው ምን ነው ሰዓት ደርሷል ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ ነገር ግን የት ነው ምን ሞተው አላህ መልስ ሰጠ ولا تدري نفس بأي أرض تموت አንዲት ነፍስ የምትሞትበትን ቦታ አታውቅም ይለናል Subhanahu Wa Ta'ala ምን ሞትበትን ቦታ አናውቀውም አላህ ሁላችንን ይዘንልን ምን ሞትበት ቦታ አላህ ዘንድ የተወሰነ ነው ሞት ትንሽም ትልቅም አይልም የእድሜ ክልል የለውም ለየሁሉ ሰው ይዳረሳል كان الحسن البصري يقول للشيوخ حسن البصري ታላቁ ኢማም ሸኾችን በእድሜ ገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር አዩሃ الشيوخ እናንተ አባቶች ماذا وراء الزرع إذا بلغ إلا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል ምን እየተጠባበቃችሁ ነው ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል ايها الشباب እናንተ ወጣቶች اما رايتم زرعا اكلته الافه قبل ان يبلغ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ መታው አዝመራ አይታችሁ አታቁም መሃል ላይ የተቀጨ እናንተስ ምንድነው የሚያዘናጋችሁ ለሁሉም موت يمتعل فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل متعنا ملكتوچن نغراچو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت مواچنا تموت على يهتنيوم يهل يدمي كل النور واعمل ما شئت يفلكون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع الطاعت ببرها تلك مكينة يزوي الفال سيالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት ይህን እንሰሳ እግሩ ደቀቀ እንዴት እንደሚጮህ ሰቡት አላህ ግን ይህን ነገር እየተከታተለ ነበር
ይሄን ወጣት አልተውም አላህ Subhanahu Wa Ta'ala ይሁ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል አላህ Subhanahu Wa Ta'ala ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው واعمل ما شئت يفلكون سرا فإنك مجزي به تمن الدوال بالدنيا بآخرام والعذاب الآخرة أشد أبقى يزاد رقمو يبرتاني آخره وأحبب من شئت يفلكون ودد أنت محمد فإنك مفارق تلعي والا لجوتشهن ودد بالبيتكن مدد እናትህን ሙደድ ጓደኞችህን ሙደድ ትነጣጣላቸዋለህ حديث رواه حاكم وصححه موت كمدا متودو زمد عدنهم ጓደኛ ያድንህም አላህ Subhanahu Wa Ta'ala ይህን ሁነታ ቁርአን ላይ ሲገልጽልን እንዲህ ይለናል كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق كلا يسولج كتفاتو يكلكل إذا بلغت التراقية روحكو قرورو لي بدرسش جزي وقيل من راق ما النوم يعدنو هنسو يبالال من الذي يسترقيه ومن الذي يداويه ما النوم يعدنو يتهل دكتور ما النوم يعشلو يبالال نقرقن في السامري درسال وظن أنه الفراق يهمقن لسب دنيا اللي لكات اندهونا ارقتنيا هنا والتفت الساق بالساق بات كبات قا تدربا تتأفرج تأثرج إلى ربك يومئذ المساق يعني قزو ودى الله سبحانه وتعالى من ميادنه اللم موت كمتا يوسدهال دكتور عدنه الدنيا دار الغرور إيش الدنيا يشنقلا أقرنات يقول العلماء اعلم أن الدنيا دار ممر وأن الآخرة دار مقر الدنيا يما لفيا يما الشقاقرا دلدينات أخرى يما رفيا أقرنو كما لفياو لما رفياو يا زلت وخذ مما مرك لما قرك يا زلت كدلديو لمن وراو أقر يا زلت سيدنا علي رضي الله تعالى عنكم من إلى سيدنا علي اعمل لدنياك لدنيا سرى بقدر بقائك فيها الصوص مثنورون يهل واعمل لآخرتك لآخرة دقمو سرى بقدر بقائك فيها بمثنور بات يهل الدنيا سنتعمتنا سلسا سبع متو آخرة سا لزل ألم تنور الله خالدين فيها أبدا لزل ألمنا آخرة بمليين يكترم بتريلين يكترم آخرة زل ألماوينو لألاف أجر من ستة وتكرتنا لزل ألماو أجر من ستة وتكرت لله يقبال عند سودن سيدنا علي متانا من على تشو بيت قستونه الدنيا فكرة بتعمي وتر وقل سبنه متانا من على تشو يا إمام لقد اشتريت دارا أرجوك أن تكتب لعقد شرائها بيدك يا إمام أنا كو عند بيت قزاو يتشاشات نبتن ول بجه اندز فلني فلق على تشو سيدنا علي سملكتت فقد تربعت الدنيا على سويداء قلبي دنيا وسطم ولتو تملكته لقصتوت اندي سيلو جمرو بسم الله الرحمن الرحيم أما بعد فقد اشترى ميت من ميت دارا في بلد المذنبين وسكان الغافلين إيه موت كم يموت كوانا سو عندن بيت قستوال يقزاو بيت دقمو كزنجيو تشو مندر كونجلنيوቹ ሰፈር ነው የገዛው لها 4 حدود አራት ታዋሳኝ ያለው ይሄ ቤት الحد الاول ينتهي الى الموت የመጀመሪያው ዋሳኝ ሞት ነው والثاني الى القبر ሁለተኛው ዋሳኙ ቀብር ነው والثالث حساب ሶስተኛው ሒሳብ ነው በገዛው ነገር ይጠየቃል والرابع ينتهي اما الى الجنه واما الى النار አራተኛው ወይ ጀሃነም ወይ ጀነት ነው ይሰው ደነገጠ من ليلوت اندفلق قباو لكا الدنيا اندافكر تسماو
ማልቀስ ጀመረ ያ ኢማም ይህም ቤት ሶደቃ ስጡት አላቸው كزام سيدنا علي أسكتلو إتشن سنن قطروا النفس تبكي على الدنيا وقد علمت أن السلامة ترك ما فيها لا دار للمرء بعد الموت يسكنها إلا التي كان قبل الموت يبنيها فإن بناها بخير طاب مسكنه وإن بناها بشر خاب بانيها لا تركنن إلى الدنيا وزخرفها والموت لا شك يفنينا ويفنيها النفس تبكي على الدنيا وقد علمت نفسك كالدنيا ችግር ታለቅሳለች በርግጥ እሷ ግን ታቃለች الدنيا متى እንደሆነ ሰላም የሚያደርጋት لا دار للمرء بعد الموت يسكنها لاند ሰው ከሞት በኋላ የሚያርፍበት ቤት የለውም إلا التي كان قبل الموت يبنيها كموت بفيت يجنبه بهوننجي فإن بناها بخير طاب مسكنه بملكام كسره من يعمر بيت وإن بناها بشر خاب بانيها بونجل سرتوت كهنما من يسكفى بيت لا تركنن إلى الدنيا وزخرفها ود الدنيا ود بلجلجوا بتأمات تودك دنيا انسرها بفكرها قناة تتأمك والموت لا شك يفنينا ويفنيها موت እኛንም ያዝነው ንብረት ዱንያንም ያጠፋዋል ሲሉ ገሰጡት نعم ዱንያ ትጠፋለች ሁሉም ሀብታምም ነገስታትም ይሞታል ታላቁ የሙስሊሞቹ መሪ የነበረው ሃሩን الرشيد عليه رحمة الله አላህ የሰጠው ሰፊ ግዛት ነበረው በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል ደመናዋን ያናግራታል أمطري حيث شئتي يتم بوتا أزنبي فسيأتيني خراجك قبرش ودني متقلنيال تاكسو ودني متقلنيال النبر سفينة وقزاتو يتم أزنبي كان يكل لا توجم يانش قبر ودني متقلنيال النبر الله سفي قزاتني ستو نقر قنيه قزات ما يتكمو يه قزات ما استلو موت ما تعبت موت عفافلي من درسة አብረውት የነበሩ ሰዎች ምን አለ ያዙኝና ወደ ቀብሬ ወሰዱኝ አላቸው ቀብሩን ወሰዱና ጉድጓዱን አሳዩት በጣም ተከዘ ምን አለ ማ አግና عني ماليا ገንዘቤ አልጠቀመኝ هلك عني سلطانيا سلطانيم እጀለይ ተወገደ ثم رفع رأسه إلى السماء وبكى راسون ወደ ሰማይ أنسانا مالكس جمر كزامنا لا يا من لا يزول ملكه أنت يا سلطان ما يوجدوا الله وي فارحم من قد زال ملكه سلطان ياتلالو مسكين بارع زن اللي نجستات ما يكرو ሁሉም ይሞታል አንዴ ከሙስሊሞቹ ታላቅ ንጉስ የነበረው ሰው ትልቅ ዓሊምን አስጠራና قال عذني مكرنيالو يتعلق عالم من علو اعلم إنك لست أول خليفة يموت أوك أنت كوي مجمرة ونقوس على اللهم كم يموتوا تست لو لم يمت من قبلك ما وصلت الخلافة إليك كانت بفيت كوي نبرو نقستاتوش بايموتو سلطان ودا أنت بالمتا نبر سيلك قطني تتكا سلطان انديش نقله قال زدني جمرن يباكاله قال ليس بينك وبين آدم إلا أب ميت أوك بأنتنا بآدم معكلكو موتنج زمدنج ليلة يلهم أباته متوال آياته اندزاو يا آيات متوال يموتان طرق منو وما الناس إلا هالك وابن هالك وذو نسب في الهالكين عريق يسولج بيتا يمندنو كجرباكو يموتان طرق منو يموتان مزقبنو سلطان انداتال ጥለውት እንደሄዱት ይሄን ስልጣን ነገት ተውተዳለ ትልቅ መከር እየተተካካን የመጣ ነው እኒ ጃኢሉን ፊል አርዲ ኸሊፋ አላህ እንዳለው እኔ መሬት ላይ የሚተካኩ ትውልዶችን አድርጋለሁ እየተተካካ መሬትን ይዘናታል እንለቃታለን ለተተኪው ሞት እንደሚመጣ መዘጋጀት መቻል አለብን አንድ ከሙስሊሞቹ ነገስታት የነበረው አብዱል መሊክ ኢብኑ መርዋን የሚባለው ንጉስን አንድ ሰው ገባለትና فقال له كيف تجدك راسكن انديت ونتاغنيو الله لو قال الله قرآن لا اندتكسو نوا ولقد جئتمونا فرادا እናንተ በርግጥ ነጠላ ሆናችሁ መጣችሁልን كما خلقناكم اول مره
መጀመሪያ እንደፈጠርናችሁ ስንፈጠር ልብስ የለንም አይደል ራቁት መጣን አሁንም በከፈል ለወጣ ነው እንዲህ ሁኜ ራሴን አገኘዋለሁ አለው هكذا الموت يأتي ባለ ስልጣን ይሁን ሀብታም ሁሉም ጥሎት ይሄዳል النفس تجزع أن تكون فقيرة والفقر خير من غنى يطغيها وغنى النفوس هو الكفاف فإن أبت فجميع ما في الأرض لا يكفيها هي القناعة فالزمها تكن ملكا لو لم تكن لك إلا راحة البدن وانظر لمن ملك الدنيا بأجمعها هل راح منها بغير الطيب والكفن اسكي تملكت الدنيا باتك علي يزوات ينبرون بالسقا تملكتو حرها منها بغير الطيب والكفن كالدنيا سيوتا ككفننا كشتو ليلا يزون وطايه دي مكيناون هنصاون درجتون كامبانيون كلن طلوت هدا سبحان الله موت دنجت متال الكفن ليس له جيوب بالال كفن كيس يلو ምንም ነገር ይዘህ አትወጣም አንድ አባት ኢትዮጵያዊ ትልቅ ሀብታም ናቸው ይህ ሀብታም በደግነታቸው አገር የሚያወራላቸው ናቸው እጅግ በጣም ትልቅ ሀብት ነበራቸው አንዴ በመኪናቸው መንገድ ዳር ላይ ሲያልፉ መንገድ ዳር ደሃዎቹ አስፋልት ዳር ወድቀው ሚለብሱ ታጠው ብርድ ሲቀፈቅፋቸው ተመለከቱ የሚያስመጡት ብርድ ልብስ ነበራቸው ሄዱና በዛው ምሽት መጋዘኑን አስከፍተው ብዙ ብርድ ልብሶች አስጭነው ለሊቱን ሲያድሉ ታደሩ ለደሃው ጧት ሲነጋ ፖሊስ አስፋልቱን ሲመለከተው ይሄ ዱርዬ ደሃውላ አዳዲስ ብርድ ልብስ ለብሷል ያ ብርድ ልብስ ደግሞ እሳቸው እንደሚያስመጡት ይታወቃል ወደ እሳቸው ሄደ ፖሊስ የርሶ ብርድ ልብስ ተዘርፎ አድሯል እሳቸው ምን አሉ አልተዘረፈም ታዲያ የታገኙት አገኘው ሚል ጠፍቶኛል ሚል ከመጣ እኔ ከፍለዋለሁ እንዳትዟቸዋል ለቀቋቸው ለአላህ ስራቸው ሊያደርጉ ፈልገው ነው ማንም ሳያቀባቸው ታዲያ ይደግ ሀብታም ከዱንያ ላይ ሲወጡ አንዲት መልእክት ለቤተሰብ ተናገሩ እኔ ስሞታለሁ ከከፈኔ አንድ ጀና አውጥታችሁ ጀናዛዬን ውሰዷት ወደ ቀብር ህዝቡ አንድ ጀን ያየ መልእክቱ ምንድነው እርሳቸው መልስ ሲሰጡ ምን ይላሉ ዱንያ ላይ አላህ ሰፊ ሀብት ቢሰጠኝም ምንም ነገር ይዤ እንዳልወጣው ያገሬ ህዝብ እንዲያውቅ ፈልጋለሁ ያ አላህ ልክም ሲሞቱ ወሲያ እንደሰጡት አደራ እንዳሉት እጃቸው ወጥቶ ነበር ወደ ቀብር ሄዱት አላህ ይርሐማቸው ዱንያ ላይ ምንም ነገር ይዘን አንወጣም ለንዘጋጅለት ይገባል ዱንያ ከእውነተኛው ከማይቀረው ሞት ልትጋርደን አይገባም አላህ Subhanahu Wa Ta'ala እቺ ሸንጋይ ዱንያ እቺ አታላይ ዱንያ እንዳትጫወትብን ቁርአን ላይ ማንነቷን እንዲህ ሲል ቁልጭ አደርግልናል اعلموا أنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد كمثل غيث أعجب الكفار نباته ثم يهيج فتراه مصفرا ثم يكون حطاما وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور اعلموا وقوا أنما الحياة الدنيا كمالتي تشهنج ليلة دلتشم لاعب شواتانات ولهو كالدنات وزينة مجيجا موابيا بتشانات وتفاخر بينكم وتكاثر في الأموال والأولاد بمهالاتشو مفوكاكريا مبلالجا بلجوش بجنزب يهنو كوار الصاصر مكينا له هاي قالو اندي مفوكاكريا بتشانات ليلا اندات مسلاتشو يسوام مثالي على الله سبحانه وتعالى كمثل غيث أعجب الكفار نباته بكايا وسيوتا انداس قرمو قبرينو ثم يهيج يهم بكايا سيدرك تملكته الله فتراه مصفرا سيقرطام ثم يكون حطاما كزام تسباب روي ودكال
እዲናት እንግዲህ ዱንያ ያብባል ሲገረጣ ታየዋለ ይደርቃል ተሰባብሮ ይጠፋል يا الله وفي الآخرة بمكتلو ألم عذاب شديد ومغفرة من الله ورضوان كباد قطعتنا يجيتا مهرتنا وديتا هنا انجدي ميتبكن وما الحياة الدنيا من دنات دنيا إلا متاع الغرور مشنجيا أواتانات إلى النار الله ምንም ማለት አይደለችም ባህሪያዋ ይህ ነው ደረጃዋ ይህ ብቻ ነው ጫዋታ ቀልድ ፉክክር ከዚህ የበለጠ ዋጋ ሊሰጣት አይገባም የሚቀጥለውን ዓለም ነው የበለጠ ልንጓጓለት የሚገባ لقي فضيل رجلا فقال له فضيل بن عياد ታላቁ ዓሊም አንድን ሰው መንገር ላይ ያገኘው فقال كم عمرك እድሜ ስንት ነው አሉት فضيل ይግለሰ ምን አለ 60 سنة 60 ዓመቴ ነው አላቸው قال فضيل اذا انت منذ 60 سنة تسير الى الله አንተ ከ60 ዓመት ጀምሮ ወደ አላህ ያቀናህ ነው እንዴ ዩሽኩ አንተ ሲል ልደርስ እኮ ትችላለህ አሉት 60 ዓመት የተጓዝክ ነው يا ايها الناس انك كادح الى ربك كدحا فملاقي እናንተ ሰዎች ሆይ ዱንያ ላይ ትደክማላችሁ ትማሰናላችሁ መጨረሻ ግን فملاقي አላህን ትገናኘዋለህ 60 ዓመት ይሄድክ ነው ልደርስ እኮ ትችላለህ የተሰጠ እድሜ 61 ሊሆን ይችላል መድረሻ እኮ ደረሰሃል አለው فقال الرجل إنا لله وإنا إليه راجعون ይግለሰብ እንዲያለ فقال فضيل من አሉት يا أخي أنت ወንድሜ هل عرفت معناها አሁን ያልካትን ቃል ትርጉም አውቀሃል እንዴ አሉት قال الرجل نعم አውቄዋለሁ إنا لله وإنا إليه راجعون مالت عرفت أني لله عبد إني الله بارعني مالتنا وأني إليه راجع ورسوم ملاشني مالتنا أكوالو انجالاتشو فقال فضيل اتشنا يايزو من علوت يا أخي إن من عرف أنه لله عبد أنت وندمي يا الله باريا مهنون يوك وأنه إليه راجع ودس دم ملس يوك أسو مالتكو عرف أنه موقوف بين يديه كالله فيتكم وندم يتيك أوك مالتنا ومن عرف أنه موقوف كالله فيت اندمكم دقم أوك عرف أنه مسؤول الله اندم يتيك أوك مالتنا ومن عرف أنه مسؤول اندم يتيك دقم أوك فليعد للسؤال جوابا لم يكرب التياكي مال سيازقات جالوت فبكى الرجل فقال يا فضيل وما الحيلة ልጁ በጣም አለቀሰ ከዛም ምን አላቸው አንተ فضيل ታዲያ መውጫው ምንድነው አላቸው فقال يسيرة ይህማ ቀላል ነው አሉት እስኪ እንገሩ መውጫውን ሁላችንም የሚመለከት ጥያቄ ነው فقال الرجل وما هي يرحمك الله يزنله ምንድነው እሱ እስኪ ንገረኝ አለው قال أن تتقي الله فيما بقي يغفر الله لك ما قد مضى وما قد بقي በቀረው የእድሜ ክፍል ተውበት አድርጋ አላህን ልትጠነቀቀው ነው ከወንጀል ልትርቅ ነው ይህን ካረክ ያለፈውን የ60 ዓመት ወንጀልም አላህ ይምራሃል የሚመጣውን የሚመራሃል አላህ አሉት هكذا لنستعد አሁን ተውበተን ሞትን ተዘጋጅተን ጠብቆ ይገባል لما قدم سليمان بن عبد الملك إلى المدينة حاجا سليمان بن عبد الملك ታላቁ ንጉስ ሐጅ ሊያደርግ ወደ መዲና ሲመጣ ምን አላቸው ላገሩ ህዝቦች እኔ አንድን ግለሰብ ፈልጋለሁ اريد رجلا ادرك عده من الصحابه ያኔ ነብዩን ጓደኞችን ሰሃቦችን ያገኘ ግለሰብ ፈልጋለሁ እንዲመክረኝ قالوا نعم ابو حازم አው አለ ሰሃቦችን ብዙ ያገኘ አላህ የሚፈራ ዓሊም አላሉት አስመጡልኝ አለ አቡ ሐዚምን አስመጣቸው فلما اتاه ሲመጣለት قال يا ابا حازم ما لنا نكره الموت من لن يعلن موت من تلاو لمندنو አላቸው አቡ ሐዚም ምን አሉ انكم عمرتم الدنيا وخربتم الاخره من نوان ንጉስ አላቸው እናንተ እኮ ዱንያን አስዋባችኋት መኪና ቤት ድርጅት ተውባችኋል وخربتم الاخره አኺራውን ግን አፈራርሳችሁታል ሶላት የለ ዘካ የለ ከሪባ መራቅ የለ ሰው መበደል አኺራን ደግሞ አፈራርሳችሁታል
فتكرهون الخروج من العمران إلى الخراب كامارو بيت ወደ ፈራረሰው መሄድ ስለማትፈልጉ ነው ሞት የምትጠሉ አላቸው ይህ ንጉስ ምን አለ قال صدقت እውነት ብለሃል አላቸው قال يا ليت شعري كيف العرض على الله ወይ ጉዴ ወደ አላህ እንዴት ነው የምንቀርበው يا أبا حازم አላቸው قال أما المحسن يا دغسو مالاتشو فكالغائب الذي يقدم على أهله لك ركو يهد كبيتسبو سو ታቃላችሁ ያ ሰው ቤተሰቡ ሲገናኝ እነሱም እንዴት እንደሚደሰት ታያላችሁ ልክ እንደዛ ነው ወደ አላህ ሲሄድ ደስ ብሎት አላህ እሱን ናፍቆት ነው የሚገናኘው وأما المسيء يا ወንጀለኛ ማጭማ فكالعابق يقدم إلى مولاه ካሳዳሪው ሸሽቶ ሄደ ባሪያ ተይዞ ሲመጣ ይታያችኋል ይህም ሰው ተቆጥቶ ነው የሚጠብቀው እሱም መገናኘት እሱን ይጠላል እንዲህ ነው ከአላህ ጋር ምን እንገናኛላቸው فبكى سليمان حتى على صوته ድምፁ ከፍ ብሎ እስኪሰማ ድረስ ይህ ንጉስ ስቅስቅ ብሎ አለቀሰ فقال أوصيني አልቅሶም እንዳበቃ ምን አለው እባክህ አደራ በለኝ አለው قال إهن أدرى سمو إياك أن يراك الله تعالى حيث نهاك الله ككلك له بوتا أدراهن انداياي خمر بيت انداياي بريبا بيت ستجنب الله انداياي حجاب أولكش الله اندايايش وأن يفقدك حيث أمرك الله كزز بوتا دقمو انداياتا ككلك له انداياي كزز دقمو انداياتا مسجد صف له انداياتا ሂጃብሽን አውልቀሽ አላህ እንዳያይሽ ጥንቃቄ ያስፈልገው وأن يفقدك حيث أمرك الله ደሞ ካዘዘህ ቦታ እንዳያጣህ መስጂድ እንዳያጣህ ካዘዘህ ቦታ ላይ እንዳያጣህ ይህ ለሁላችን የተሰጠ ታላቅ ምክር ነው ሞት ወደኛ ይመጣል ዝግጅት ያስፈልገናል الاستعداد للموت ለሞት ዝግጅት እናደርግ ይገባል رمضان መጣ ሲባል እንዘጋጀል በስንዴው እንግዳ መጣ ሲባል እንደገስ የለ ለሞቱም ዝግጅት ያስፈልገዋል አብዛኛው ሰው አሁን በእንመለከት የዱንያ ፍቅር ውስጡ ሰርጿል ዱንያን እንደምትመለክ ጣዖት ማየት ጀምረናል بدايه من نفسي ሁላችን ምናወራው ስለ ግራውንድ +1 +2 ነው ወደ ላይ ህንጻን ገነባለን ነው ስለ ግራውንድ -1 የሚያስብ የለም ስለታችኛው ቤት ሞት ወንድሞቼ የግድ ምን ከፍለው እዳ ነው አንዴ ተወልደናል መሞታችን የግድ ነው ሞት ይመጣብናል ዝግጅት تتقاطبق مطبق አለብን يقول الامام الغزالي في كتابه احياء علوم الدين امام الغزالي ታላቁ ኢማም احياء علوم الدين የሚባለው ኪታባቸው ላይ في باب ذكر الموت وما بعده እዚህ ትምህርት ክፍል ላይ ምን ይላሉ جدير የግድ ነው بمن الموت مسرعه موت مودقاو የሆነ والتراب مدجعه አፈር ምኝታው የሆነ والدود انيسه دود تلاتل እዛው መጫወቻ የሆነ ومنكر ونكير جليسه نكيرنا منكر ملائكه ቁጭ አድርገው የሚጠይቁት ሰው والقبر مقره ቀብር ማረፊያው የሆነ والقيامه موعده ቂያማ ቀጠሮ የሆነ ሰው والنار او الجنه مورده جنة ويم جهنم مورجا የሆነ ሰው الا يكون له فكر الا في الموت ምንም ሐሳብ ሊኖር አይገባም ከሞት ውጭ ይላሉ ولا استعداد الا لاجله ለሱ እንጂ ዝግጅት ማያስፈልገው ሁሌ ሊጠብቀው ይገባል ነው ሞት ድንገት ነው ይመጣው يقول القرطبي امام القرطبي من ይላሉ الموت ليس له من سن معلوم ሞት እኮ የሚታወቅ እድሜ የለውም 40 ዓመት ስትሆን ነው የምትሞተው 60 ዓመት ነው 20 ዓመት ነው አይታወቅም ولا زمن معلوم የጊዜ ገደብም የለውም ጧት ነው ከሰዓት ነው አይታወቅም ولا مرض معلوم የበሽታ አይነትም የሚታወቅ የለውም በጉንፋን ነው በከባድ በሽታ ነው በምን ነው የምትሞተው አይታወቅም አሉ ቁርጡቢ ይሄ ለምንድነው ታዲያ ذلك ليكون المرء على أهبة من ذلك ምክንያቱም ይሄ ተደረገው ሰውየው በዝግጅት እንዲጠብቀው ድንገት ነው የሚመጣው ወይ ታዋቂ ህመም የለው ወይ እድሜ ክልል የለው ወይ ጊዜ ገደብ የለው ማታ ይመጣም ረፍትና አድርጋ ይባል በየትኛውም ሰዓት ይመጣል በየትኛውም እድሜ ክፍል ይመጣል በየትኛውም የበሽታ አይነት ይመጣል
ዝግጅት ያስፈልገዋል አንድ ደግ صالح ሰው መዲና አገር ላይ በጎዳናዎቿ ማታ ማታ እየዞረ الرحيل አረ ጉዞ ወደ አኺራ ጉዞ እያለ ሁሌ ይጮህ ነበር ነገር ግን አንዴ ሞተ ሲሞት የአገሪቱ አስተዳዳሪ ይህን ማታ ማታ የሚደረገውን ማስታወሻ ደወል አጣው فسأل عن ስለሱ ጠየቀ የተደ ሞቷል አሉት ይህ ንጉስ ግን የዚህን ሰው ትልቅነት የሚገልጽ አንዲት ስንኝ ቋጠረ ምን አለ ما زال يلهج بالرحيل وذكره حتى أناخ ببابه الجمال فأصابه متيقظا متشمرا ذا أخبة لم تلهوه الآمال يسوكو ጉዞ ሞት እያለ ከመጮሃል ተቆጠበም ሞት በሩስ ከመጣበት ድረስ ሲመጣበት ግን فأصابه متيقظا متشمرا ትጥቁን አጥብቆ ነበር ያገኘው ስንቁን አዘጋጅቶ ذا أخبة لم تلهوه الآمال ስንቁን ይዞ ተስፋ ሳይሸነግለው ዱንያውንም ይሰራል ለሞትም ግን ዝግጅት ላይ ነበር እንዲህ ብሎ አገኘው ይላል ይሄ ንጉስ ተዘጋጅቶለት ነበር መጣ ሞት ሊረሳ ይገባም አላህ Subhanahu Wa Ta'ala ይሄን እውነታ ውስጣችን ለማስረጽ ቁርአን ላይ ከ175 ጊዜ በላይ ስለ ሞት ያወሳልናል ነብያችንም ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱልላህ ሰለላሁ ዐለይሂ ወሰለም ነብያችንም ሰለላሁ ዐለይሂ ወሰለም ሐዲሳቸው ለምን ይሉናል አክثሩ من ذكر هذه اللذات ጥፍጥና ቆራጭ የሆነው ሞትን በብዛት አውሱት አክثሩ አብዙት ነው አስታውሱት አይደለም ማውሳትን አብዙት ይሉላን ነብያችን ሰለላሁ ዐለይሂ ወሰለም ምነው ማብዛቱ ጥፍጥና ይቆርጥልሃል ስስታም አትሆንም ከስስት እኮ ነው አሁን አንዱን እየዘረፈው ያለው ይበቃኛል አላለም ደቃቅ የሚባሉ አንድ ዓሊም ሞትን በጣም አዘውትሮ ማብዛት ያለውን ጥቅም እንዲህ ሲሉ ይናገራሉ من أكثر من ذكر الموت أكرم بثلاثة أشياء ሞትን እኮ በጣም የሚያስታውስ ሰው በሶስት ነገር ልቅና ያገኛል ይላሉ አንደኛ تعجيل التوبة ቶሎ ይቶብታል ድንገት እንደሚመጣበት ስለሚያስብ ቶሎ ይቶብታል አሉ ነገ አይልም وقناعة القلب የውስጥ መብቃቃት አላህ ይሰጠዋል قناعة القلب ውስጡ ይብቃቃል የሆነ ብር አለው ይሄ ለዛሬ ያሳድረዋል ውስጡ ይብቃቃል ونشاط العبادة በዒባዳ ላይ ደግሞ ነሺጥ ይሆናል አክቲቭ ይሆናል ዒባዳ ላይ ማሻአላህ አክቲቭ ነው ደስ ብሎት ነው የሚሰግደው ቁርአን ሲቀራ ሲሰግድ ማሻአላህ እጅግ በጣም ደስ ብሎት እንደሚሞት ነው የሚያስበው ومن نسي الموت እንደኛ ደግሞ ከሆነ ሞትን ከረሳ عوقب بثلاثه اشياء በሶስት ነገር ማዕቀብ ይጣልበታል አንደኛ ተስዊፍ التوبه ተውበትን ለነገ ይላል ያዘገያል ሂጃብም ማደርገው ትዳር ስዝ ነው ከሪባማ ቆመው ህንጻዬን ገንብቼ ስጨርስ ነው ሁሉም ነገ ነው ትዳር ሳገባ ወንጀል ርቃለሁ ከመጠጥ ሲጋራ ቆማለሁ ጫት አቆማለሁ ተስዊፍ التوبه ተውበትን ነገ ይላል ምን ነው ሞትን ስለረሳን ነገ ኖራለሁ ሚል ፊሊንግ ውስጡ ስላለው ነው وترك الرضا بالكفاف بتنش نجر مبقاقاتم አይሳካለትም والتكاسل في العباده بعبادهم لي سنف ይሆናል የተሰላቸ ይሆናል አንተ ነገ እንደምትሞት አስበህ እስኪ ሶላት ውስጥ ግባ በስርዓት ነው መስገደው ሞትን በብዛት ልናወሳው ይገባል ይሄን የነብያችን ሰለላሁ ዐለይሂ ወሰለም ምክር የተቀበሉት አንድ صالح ደግ ሰው ሱብሃንአላህ ይሳቸው ስራ ቤታቸው ውስጥ አንድ ጉድጓድ ቆፍረው ነበር የቀብር ጉድጓድ ምን ይላሉ ውስጤ ዱንያ ፍቅር ሲገባ የልብ መድረቅ ሲሰማኝ እዚህ ጉድጓድ ውስጥ ገባለሁ አሉ እዚህ ጉድጓድ ውስጥ ሲገቡና እንደ ለሕድ ከላይ ይከድኑታል ከሸፈኑት በኋላ ውስጡ ነው ረቢ እርጅዑን ጌታዬ መልሰኝ ይሄን ነገር አላደርግም ወደ ዱንያ ድል ስጠኝ እያሉ ይጮሃሉ አሁንም አላህ እንደማይፈቅድላቸው ያደረጉ ላ ተመለስም ራሳቸው መልስ ይሰጣሉ መጨረሻ ላይ ምን ይላሉ አሁን እድል አንድ ተሰጥቷል ውጣ ይላሉ አሁን ራሳቸው ከፈት አድርገው ቀብራቸውን አልহামዱሊላህ
ተጨማሪ ድል የሰጠህ ጌታ አስተካክላለሁ ሲሉ ከቀብራቸው ውስጥ ይወጣሉ። ያ አላህ ዝግጅት ራሳቸው ቤታቸው ውስጥ ቀብር ቆፍረው ከሞት السابوت لمراقنو فجاء أحد الصحابة فقال يا رسول الله عند صحابة متانا يا الله ملكتني لاتشو أي المؤمنين أفضل يتنياو مؤمن بلا جالاتشو قال أحسنكم خلقا سنة مقبار يا مارون والوت قال أي المؤمنين أكيس أرادا بلت مبالو السا يتنياو نوالاتشو ماني هنا أرادوا فقال نبيات منالو أكثرهم للموت ذكرى وأكثرهم له استعدادا قبل أن ينزل به موت بد أم يستوسون أرادا مالت لموت كممتعط وفيتي تزقات جونو علو كذا ما يأيزو منالو أولئك الأكياس النزينات شو أرادوش بلتوش مالت ذهبوا بشرف الدنيا وكرامة الآخرة بالدنيا بآخرة ملكنا ሁለት ሀገር ያተረፉት እኒህ ናቸው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ሰይዱና አሊ የሳቸው ታላቅ ደረሳ ይህን የነብዩን መልእክት ተቀብሎ ራሱን ሁሉ የሚገስጥ ነበር። አንዳንድ ሰሃባ ምን ይላል? ሰይድና አሊ አሚሩል ሙእሚኒን የሙእሚኖቹ አስተዳዳሪ ሆነው እያለ የዓለምን 1/3 ያስተዳደሩ ዱንያ በቁጥጥራቸው ስር ሆና አልሸነገለቻቸውም። ብቅ ብዬ ተመለከትኩት ይላል። ጺሞቹን ይዞ እያለቀሰ ዱንያን ያናግራል። ፈየብኪ ያለቅሳል። ኢለይኪ ዐኒ ያ ዱንያ አንቺ ዱንያ ከኔ ራቂልኝ። ጉሪ ገይሪ ሌላውን ሸንግይ። ቀድ ጠለቅቱኪ 3 ላ ረጅዐተ ፊሃ በ3 ፈትቼሻለሁ ላልመልስሽ። ዑምሩኪ ከሲር የእድሜሽ ማጠር፣ ወዐይሹኪ ሐቂር የኑሮሽ ማነስ፣ ወመታዑኪ ቀሊል የመጣቀሚያሽ ማነስ። አሉ ሰይድና አሊ አሂን ምን ቂለት ዛድ አቤት የስንቄ ማነስ፣ ወቡዕድ ሰፈር የሰፈሩ ደግሞ መራቅ መሄድበት ጉዞ በቀብር አቋርጬ በሲራጥ አርጌ ስንት ጉዞ አለብኝ። ወወሕሸት ጠሪቅ የመንገዱ ማስፈራት አሉ ማን? ሰይድና አሊ ረዲየላሁ ተዓላ ዐንሁ። ይህ በጀነት የተመሰከረለት አሚሩል ሙእሚኒን እንዲህ ስንቅ የለኝም ይላል። እኛሳ ተዘወድ ሊለዚ ላ ቡደ ሚንሁ ፈኢነ ልመውተ ሚቃቱ ልዕባዲ አተርዳ አን ተኩነ ረፊቀ ቀውምን ለሁም ዛዱን ወአንተ ቢገይሪ ዛዲ። ተዘወድ ሊለዚ ላ ቡደ ሚንሁ ቅሮት ለመምጣቱ ቅሮት ለሌለው ሞት ተዘጋጅለት። ፈኢነ ልመውተ ሚቃቱ ልዕባዲ ሞት እኮ የባሮች ቀጠሮ ነው፣ ለፍጡራን የተሰጠ ቀጠሮ ነው። ሁሉም እዚህ ቀጠሮ ላይ ይገኛል። አተርዳ አን ተኩነ ረፊቀ ቀውሚን ለሁም ዛዱን ወአንተ ቢገይሪ ዛዲ። የሰዎች ጓደኛ መሆን ትፈልጋለህ እንዴ? እነሱ ስንቅ ይዘው አንተ ሳትዝ ስንቅ ያዝ፣ ስንቅ ናዝ። አላህ ምን እውነታ ሲያስረግጥልን ምን አለ? ወተዘወዱ ተሰነቁ ስንቅ ያዙ። ፈኢነ ኸይረ ዛዲ ተቅዋ ከስንቆች ሁላ በላጩ ምንድነው? አላህን መፍራት ነው። ካሁኑ ስንቅን ያዝ፣ ካሁኑ ተውበት እናድርግ፣ ካለን ንብረት እናካፈል። ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን የእትየ አሐደኩም ልመውት እናንተ ከሰጠናችሁ ሲሳይ አንዳችሁ ሞት ከመምጣቱ በፊት ለግሱ። ድንገት ሞት ሲመጣበት ሳይሰጥ ምን ይላል? ፈየቁል ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ። ምን ሊል ነው? ጌታዬ ምን ነው ጥቂት የእድሜ ክፍል በሰጠህ ኑሮ ፈአሰደከ ወአኩን ሚነ ሳሊሒን ከደጋጎች ይሆን ነበር፣ ንብረቴን አካፍል ነበር፣ መልካም ሰራ ነበር ይላል። አላህ ግን መልሱን ሰጠ። ወለን ዩአኽር አላሁ ነፍሰን ኢዛ ጃአ አጀሉሃ። መልሱ ይሄ ነው። ነፍስ የእድሜዋ ክልል ከመጣ ምንም ያህል አትዘገይም። ካሁኑ ስጡ፣ ካሁኑ ቶብቱ ይለናል አላህ። ካሁኑ ስንቅ ያዙ፣ ካሁኑ ተዘጋጁ። ያ ነፍሱ ቀድ አዚፈ الرحيل وأظلك خطب جليل فتأهب يا نفس لا يلعبن بك أمل طويل فلتنزلن بمنزل ينسى الخليل به الخليل ولا يركبن عليك فيه من الثرى حمل ثقيل قرن الفناء بنا جميعا فلا يبقى العزيز ولا الذليل
ሁሉም ይሞታል ትልቁም ትንሹም ሀብታሙም ደሃውን ፈተአኸ ቢያ ነፍሱ ነፍስ ስንቅን ያዢ አሟሟታችንም እንደ ዝግጅታችን ነው ሰውየው በተዘጋጀለት መልኩ ነው የሚወስደው ተግባባን ዝግጅት ካለ አሟሟትህም እንደዛው ነው አላህ Subhanahu Wa Ta'ala ይሄን ወነታ ቁርአን ላይ እንዲህ ሲል ያስታውሰናል ኢነል ለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون إن الذين قالوا ربنا الله ثم استقاموا النزا جيتاتشن ربنا الله جيتاتشن الله نو بلو توحيداتشون كشركات صدتو كقبر عملكوا صدتو قد ثم استقاموا قد كزام بهالا تتنزل عليهم الملائكة ملائكان ودنسو يوردالو ملائكوችን ያያቸዋል ሙእሚኖች ሊሞቱ ሲሉ አላ ተኻፉ አትፍሩ ወደ መተዱበት ሀገር ወላ ተሕዘኑ ጥላችሁት በመተዱት ንብረት በልጆች አትክዙ ወአብሽሩ አብሽሩ بالجنة التي كنتم توعدون ስትቀጠሯት በነበረችው ጀነት አብሽሩ ይባላሉ نحن أولياؤكم في الحياة الدنيا وفي الآخرة እኛኮ በዱንያም በአኺራም የናንተ ደጋፊዎች ጓደኞች ነን ይሏቸዋል እነማን ነው የሚሏቸው መላእክቶች ናቸው አላህ እነዚህን ከሚያዩ አላህ አድርገን አላህ ከነዚህ ሰዎች አድርገን አሚን اللهم آمين